ቢደረግ ነው የሚሻለው። ደግሞ አሁን ይችም አጠፋው ነው ነገረች ባልሰማ በተሻለ ጆሮዬ ባይሰማብኝ በተሻለ ወይ ይሄ ቡና የማያመጣው ጉድ የለም። ስንት ጉድ ነው የሚያሰማኝ። ደግሞ ዛሬ በሰላም ቡና የጠጥቼ ልጨርስ ነው ብዬ ደግሞ የዚችን ጉድ ሰማኝ። እኔም ቡና ቀመስ ስላርግና እንደው ከብቶቹን እንኳን ባይላቸው ወጣ ብዬ እጠብቃለሁ ብዬ ነው ቡና ያቀመስ ብዬ ነው የሱማ ትንሽ ነው እንደው እንደዚህ ሆኖ አሁን መጨረሻቸው ደህና ነው። መጨረሻቸው ምን ሆነ? ታረቁ ወይ? አይ ታርቆ አለ እንዴ አንቺ እንዴ ምን አርጓት እንደሆነ ምን እንጃ። እንደው በስበስም አድርጓታል መሰለኝ። አበሳበስ ነገር ለታች አቤት። ኧረ ቤቶች ኧረ አለን ግቡ። ማነው? ውሻ ታስሯል እንዴ? ታስሯል። ታላችሁ ወይ ሰላም አሉ እንዴ? እንዴ ሷሽ እግዚአብሔር ይመስገን። እግርሽ ለምለም ነው። አዎ እንዴት ነሽ? እንዴት ነሽ? ልጁስ ከብዳ ነው። ሁሉ ሰላም እንዴት ነሽ? እግዚአብሔር ይመስገን። ወጣ ብለሽ አረፋት እንዴ? እዚህ ላይ ቀርታ ተቀመጪ። አይ እንዴ ኧረ ተቀመጪ እዚህ ላይ። እሺ ወጣሁም እንዴ ነው? አይ እሱ የስራ ሰው። አዎ ውሻውን አስረሽዋል ለካ። አስርብራለሁ። አይ ምንም አሳስበኝ። ያለሽ ቡና ላይ ደረሽ። ቡና ላይ ተመሰገነ ይሁን ፈጣሪ ተመሰገነ ይሁን። ያው እንደው ደህና ነሽ? ደህና ነኝ። እኛስ ያ ባለቤትሽና ደህና ናቸው? ደህና ናቸውማ። ያው ተመሰገነ ፈጣሪ ተመሰገነ ይሁን። አዎ እንደው ነገር ጣለሽ ዛሬ? አይ ሲታይኝ እንደው ዛሬ በዓል አይደል? ዞር ልበል ብዬ ወይ ተባረክሽ። እንደው እቺ ቤትሽ ታምረኛለች። አዎ ያው ምን አይ እንደው አማራ ብለሽ ነው ደግሞ ያው ያው እግዚአብሔር ይመስገን። አይ እና ልጆቹ እንዴት ናቸው? ደህና ናቸው። አዎ ከብቶቹ ደህና ናቸው። አሁን ከብቶች ይዘው ወጣ ብለው ነው ልጆቼ ደህና ናቸው። ላምሽ ወልዳለች ብሎ ወተት የለሽ ዛሬ ጾም ያዣው ሆኖ እሺ ትንሽ እሰጥሻለሁ። ወለደች እኮ። አዎ እንደው ከሀብቱም ከምኑ ነው የምንዘው ነገር። አዎ ያው እነሱ ናቸው ያሉን። ማን አለን ብለሽ ነው? አዎ አሁን መኖሩ ጉድ አርጎኛል ብታይ። ወገኔንም እንደው ጉልበቴንም ከት ያደርገኛል። ጉዳይ እንደው አስቸጋሪ ሆነ። ሁላችንም ቤት ነው እንደው አዎ የኔሽ ቆንጆ ቡና ነው። እንዴት የሚያጣሽ ውሳ አንቺ ደግሞ ከዚሁ ተገበያ ነው የገዛሁት። በጣም አስቀኞ ገበያ ነው ልጅ ገዝታለኝ የመጣችው። ይሽ ተጋበሽ በቃ ሽቶኛል ነው። እሺ ተባረኪ ዘሉጣለሽ። አሜን። ወደ እናቴ ጨብጦ ነገር ያሳርጌ ልመጣ ነበር ለልጆቹ። ይሆናል ብዬ ትቼው መጣሁ። ኧረ እንደው አይሞላም የእናቴ ልጅ አይሞላም። እንደው ምንም አይሞላም። እኔማ እንደው አይሞላልኝ። እንደው እዛ ቤት አይሞላም። ከብቱ ሰማሽልኝማ እዛ እንትና ጋር ትይ አባይነሽ ጋር ሽምግልና ተብሎ እኔ እኮ እንዴት አልሰማ ይሆን እንዴ እያልኩ እንጂ ምን ተፈጠረ? ባልና ሚስት ተጣልተው የእነሱ ቤት ጉድ ያለ እኔ አሁንስ መስማት ራሱ የእነሱን ነገር መስማት ራሱ ሸረች። እንደው በየሳምንቱ የባለፈው ወር የኔ ባለቤት እንዳስታረቀዋቸው አልሰማሽም? ሁለተኛቸው ሆነ ነው እንደው በቃ ነገራቸውን መተው ነው። ያው ጀበናዬን ራሱ በእነሱ ጉዳይ ረስቼ ባዶለት ነው ነበር። እንደው እኔማ ተይኝማ ምን ሆኖ ነው እንዲህ አሁን ልጆቹ ሊፋቱ ነው ሲሉኝ ባሌን ይዤልሽ እነሱ ቤት እዛ ያቺ እትዬ እንዲያትያቺ ሴትዮ እሷ ቤት ተገኘ። እፎየው እናቴ እኔማ አልሳቄ በደህኑ ቀን እንደው ይሄስ አያስቅም እንዴ? ያስለቅሳል። እሺ ተይኝማ እንደው ምጥምጥ ያለሽ አንቺ ዋሸላ ነኝ እንዴ ሰውዬው ደግሞ አሁን እሱ ተስፋ በልጦ ነው ደግሞ አሁን እንደው ሴት ጋር የሚሄደው ለመሆኑ። እስኪ ተይኝማ ያቺማ ሳይቆንጆ የጥርሷ የዓይኗ ውስጥ ታምር እኮ
ምን ዋጋ አለው? እሷ አንዴ አሻሩን፣ አንዴ አረቄውን፣ አንዴ ለልጆቹ ምግብ ትሰራ፣ እዚህ አዛባዋን ትዝቅ ምን ትትል በቃ ያንን የመሰለ ውበቷን አረገፈና ጭራሽ ደግሞ አሁን ሌላ ሴት ጋር በቃ እምቢ አለ። ኧረ ተይኝ አርግፈውና እንደው እኔማ አይሁን በቃ ወንዶች እንደው ምን ብናረግ ነው የሚሻለው? እስኪ ተይኝማ ጉድ ታይሰማ መስከረም አይጠባም። እንዴት አለ እሱ ወደው በረትሽን ቴንሽን ያመጣል ማለት እንደው እነሱ ነው እንደሚፈታችሁ ደግሞ አሁን ይሄ ሞኝ ሆነና እንደው ታዲያ ምንድን ሊደረግ ነው የሚሻለው? ደግሞ አሁን ይችም አጠፋው ነገረች ባልሰማ በተሻለ ጆሮዬ ባይሰማብኝ በተሻለ ወይ ስንት ጉድ ያለ ስንት መቼ ይሄ ቡና የማያመጣው ጉድ የለም። ስንት ጉድ ነው የሚያሰማኝ። ደግሞ ዛሬ በሰላም ቡና የጠጥቼ ልጨርስ ነው ብዬ ደግሞ የዚችን ጉድ ሰማኝ። እንዲያው ምን አይነት ጉድ ነው ሰውዬ እንደሆነ እንደቀጠለ ተካክያለሁ። ደስ ይላል። እንደው ለቤት ስፒችል ብዬ ለልጆቹ ብዬ ነው ለሚሸጥ ምናምን አይወጣም። የዝም ብሎ ክረምት ደግሞ እንደምታውቂው ነው። እንደው ታርቼ ነበር እኔማ እንደው እንቅልፍም እምቢ ብሎ የከብቶቹም ልጆቹም ይቀምሳሉ። እንደው ፈጣሪ የእኛን ታታይ አንተ ቀረበን ብዬ እንደጸለይኩኝ እንደው እሱ ቀረበ። እሱስ እግዚአብሔር እንደኛ አይደል እንደኛማ አይደል? አዎ እንደኛማ እንደው የኛን ጉዲና የኛን ጉዲ ታየማ ፈጣሪ እንደው አንድ ቀን ይቀሰፋል። እንደው አሁን የዛች እሷ ላይ ነበር ምን ላይ እና ሄድንልሽማ ከዛ እሷ እቺ እንደዚህ እያደረገብኝ ነው እስከሚወልድ ነው ወይ የምጠብቀው አለች። እንዴ ለምን ታደርጋለህ ስንለው እሱ ደግሞ ነው የልበትም ካዲ እሱ ድሮ መካዲ ስራው ነው። ካዲ ነው ሰውዬው ካዲ ያረጋል። ድሮ ምን እንደዚህ ነው የሚከደው። ልጅሽ ተኝታ ነው ተኝታ ነው ድምፅ እያሰማች ነው። ያው አይ ተያት አይ እንደው እኔ የምልሽማ እንደው ብቻሽን እንደው ባለቤትሽ ነው ወይ ስራ ወጣለ። አሁን የክረምት ቁፋሮም አሁን ጤፍም እየዘራን ነው። እንደውም ተዘርቷል ወጣለ። አሁን አይ እኔም ቡና ቀበል ስላርግና እንደው ከብቶቹን እንኳን ባይላቸው ወጣ ብዬ እጠብቃለሁ ብዬ ነው። ቡና ያላስ ብዬ ነው። የሱማ ትንሽማ አዎ ከብቶቹም ማናቸው ያዙንማ እነሱ ናቸው ያዙን። እነሱ ታዲሉ እኛ ምን አለን ብለሽ እኛ ምን የለንም። ስለታኝማ እንደው እንደዚህ ሆነ። አሁን መጨረሻቸው ወደ ዲናን መጨረሻቸው ምን ሆነ? ታረቁ ወይ? አይ ታርቋል። እንዴ አንቺ እንዴ ምን አርጓት እንደሆነ ምን እንጃ። እንደው በስበስም አድርጓታል መሰል አበስ ነገር ለዛም ሳይኖር አይቀርምማ። እንዴ ታዲያ ምን ነው እንደዚህ እያየችው ዝም ታለችው? ታዲያ እንዴ ነው ያኔማ ታልፈናላችሁ በቀጡ በሉና የአገር ሽማግሌ ሰብሰብና ተነጋገሩ። አይ እሱ ልማዱ ነው። የአገር ሽማግሌ የማይሰማ ፈጣሪውን የማይፈራ እዚህርን ጭራሽ የማይፈራ ሰው ያንቺዬማ እንደችኛው እንደው ወሸማ ተብዬው እንደው ምን አይነት እንደው ለግበኝን ማፈራም እንደው ለነገሷ ብኮን ብላ አስፈራም ለግበኝ የለም እንደው እንዴ ቀሯን ይወልድ ተዛም ተወልዲያለሽ ታስቀምጣለሽ ተወልዲያለሽ እንደው ታዲያ ይሄኛው ደግሞ ባለትዳር ነው። እንደው ምን ሳንዴ እንዲያርጋበት ልምድ ያረጋችሁ እሱ ግን እንደው እቤት ያስቀመጣት እንደው ያቺ መሳይ ቆንጆ ያቺ መሳይ ውብ እንደው ፈጣሪውን አይፈራም። ዜር እንደው አንዳንድ ጊዜ እንደዚህ አይነት ሰዎች እንዲቀጣለን እኮ ድጋሜ ሴቶች እኮ እንደዚህ አይነት እኮ አይበደሉም ነበር። ያንቺዬ ከዛ ተከተሜ ነበር እንጂ ያለ ነገር እዛች ልጅ ጋር ሄጀም ሰማው። አሁን ይሄው እኛ ከዚሁም ደረሰ እኛ ቀመረ